ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች የሰዓቱን ሁለት አጫጭር ሰበር መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁኝ ቆዩ። ክቡራን አድማጮች የመጀመሪያው መረጃ ወደ መካከለኛው ምስራቅ ይወስደናል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ አስተዳደራቸው የኢራኑን አያቶላ አሊ ካሜኒን ከስልጣን ለማውረድ ያገዛዝ ለውጥ ለማምጣት መወሰኑን በይፋ አስታወቁ። ይህንንም ተከትሎ አያቶላን ማን ይተካቸዋል የሚለው ጉዳይ ላይ ፍንጭ ብቻ ነው የሰጡት። ሰው ተዘጋጅቷል በሚል ፍንጭ ብቻ ነው የሰጡት። ከዚያ በመለስ ግን ኢራን ይህንን አስፈሪ ዜና ሰምታለች። ከወደ አሜሪካ በኩል ኢራን ይህ ዘገባ እስከተሰማበት ሰዓት ድረስ ምንም አይነት በጉዳዩ ዙሪያ አስተያየት አልሰጠችም። ትራምፕ ግን የአገዛዝ ለውጥ እንደሚኖር በይፋ ከተናገሩ በኋላ ግዙፏን የጦር መርከብም ወደ ኢራን እየሄደች እንደሆነ አስታውቀዋል። ይህ ሁኔታ ውጥረቱ አይሏል። ጉዳዩን በተመለከተ በሰፊው የማስደምጣቸው መረጃ ይኖራል። እንዲሁ ሄዝቦላም አስቸኳይ መግለጫ አውጥቷል። በሌላ በኩል ወደ አፍሪካዊቷ ሀገር ሩዋንዳ ስንመለስ የሩዋንዳ መንግስት 8000 አብያተ ክርስቲያናትን ሙሉ በሙሉ ያሸገ ሲሆን ያሸኳቸው በሃይማኖት ስም ንግድ እየተንሰራፋ በመምጣቱ ነው ብሎ ከዚህ በኋላ ቤተክርስቲያን አሊያም ማናቸውንም የሃይማኖት ተቋማት መመስረት የሚፈልግ ቀሳውስት የሚሆኑ ፓስተሮች፣ ነቢያት የሚሆኑ ሌሎችም አገልጋዮች በሙሉ በቅድሚያ በቲዮሎጂ ቢያንስ ዲግሪ ሊኖራቸው ይገባል ብለዋል። በስነ መለኮት አሊያም ደግሞ በሌሎች ተያያዥ ሃይማኖቱ በሚፈልጋቸው ትምህርቶች ቢያንስ ዲግሪ ያላቸው ሊሆኑ ይገባል። ሰባኪዎችም በተመሳሳይ ምንም አይነት ዲግሪ የሌላቸው ሰባኪዎች ሊሰብኩ፣ ነቢያትም ራእይ አየን ሊሉ ፈጽሞ ክልክል ነው ስትል ሩዋንዳ ከልክላለች። የሩዋንዳው መሪ ካጋሜም በጉዳዩ ዙሪያ ንግግር አድርገዋል። ካጋሜ በንግግራቸው በርካቶችም ተገርመዋል። እንዲሁም የተቃወሟቸውም በስፋት ናቸው። ይህንንም በዝርዝር የማስደምጣቸው ይሆናል። የካጋሜን ንግግርና የሩዋንዳን መንግስት እርምጃ እስከ ፍጻሜ ቆዩ። ዝርዝሩን አድምጡ ግብዣይ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም አሜሪካ የኢራንን መንግስት ለመጣል ወሰነች። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በኢራን ያለውን አገዛዝ መቀየር ሊሆን ከሚችሉ ምርጥ ነገሮች መካከል አስቀምጠን ስናየው ቆይተናል፣ አሁን ደግሞ መሆን አለበት ብለናል ብለዋል። በዋሽንግተንና በቴሄራን መካከል ያለውን ውጥረት ይህ አዲሱ የአሜሪካ ውሳኔ በእጅጉ ውጥረቱን አባብሶታል። ፕሬዝዳንቱ በሰጡት መግለጫ እንዳሉት የኢራን መንግስት ለ47 ዓመታት ሲናገር ቆይቷል። አያቶላው በመንበራቸው ላይ ለረጅም ዘመን ቆይተዋል። በዚህ ሂደት ውስጥም በርካታ የሰው ህይወትም አጥፍተዋል። አሜሪካም ጭምር ስጋት የሚሆኑ ድርጊቶችን ሲያደርጉ ተመልክተናል ብለዋል። ትራምፕ አክለውም በኢራን ስልጣኑን ማን መረከብ እንዳለበት በግልጽ ባይናገሩም አገዛዙን ሊተኩ የሚችሉ ሰዎችን አዘጋጅተናል ሲሉ ለመገናኛ ብዙሃን ፍንጭ ሰጥተዋል። ይህ የፕሬዝዳንት ትራምፕ ንግግር እስካሁን በኢራን በኩል ቀጥተኛ ምላሽ ባያገኝም አሜሪካ ግን በኢራን ላይ የምታደርገውን ወታደራዊ ጫና ለመጨመርና ሁለተኛውን ግዙፍ የአውሮፕላን ተሸካሚ መርከብ ወደ መካከለኛው ምስራቅ መላኳ ይታወሳል። ወታደራዊው ጫናም በተለይም ፕሬዝዳንት ትራምፕ እንደገለጹት በዓለም ላይ ግዙፍና አዲስ የሆነው የአሜሪካ የጦር መርከብ ዩኤስኤስ ጄራርድ ፎርድ በጣም በቅርቡ ከካሪቢያን ተነስቶ ወደ መካከለኛው ምስራቅ ያመራል በማለት ከተናገሩ በኋላ በሰጡት ትዕዛዝ ጄራርድ ፎርድ አሁን ወደ ኢራን ለመድረስ በከፍተኛ ፍጥነት እየተጓዘ ነው። ይህ 75 አውሮፕላኖችን የሚሸከመው ግዙፍ የጦር መርከብ በቀጠናው ላይ አስቀድማ ከደረሰችው ዩኤስኤስ አብርሃም ሊንከንና በቀጠናው ላይ ተጠምደው ከተዘጋጁ የጦር መርከቦችና ሰርጓጅ መርከቦች ጋር ይቀላቀላል ተብሎ ይጠበቃል። ፕሬዝዳንት ዶናልድ ጄ ትራምፕ ከጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በዋይት ሃውስ ከተወያዩ በኋላ አዳዲስ ለውጦችም በኢራን ጉዳይ ላይ እያደረጉ መሆኑ እየታየ ነው። ከኢራን ጋር የሚደረገው የኒውክሌር ድርድር እንደሚቀጥል ቢናገሩም ሆኖም ግን መንግስቱ መውረድ እንዳለበት ግን አበክረው አሳስበዋል። ይህ ደግሞ ኢራን ከማትቀበላቸው ቀይ መስመሮች መካከል ዋናው ነው። መጀመሪያውኑ ልትሰጠን የሚገባት አይነት ስምምነት ልትሰጠን ይገባል። አንድ እድል ብቻ ነው ያላት ኢራን ብለዋል ትራምፕ። አሜሪካና እስራኤል በጋራ ከኢራን ምን እንደሚፈልጉ የገለጹ ሲሆን ከነዚህም መካከል የመጀመሪያው ኢራን የዩራኒየም ማበልጸግ ስራዋን ሙሉ በሙሉ እንድታቆም የሚል ነው። ሁለተኛው የባላስቲክ ሚሳኤል ፕሮግራሟን እንድትገታና ሶስተኛው እንደ
ሐማስና ሄዝቦላ ያሉ ቡድኖችን መደገፍ ታቆም የሚል ነው። በአንጻሩ የኢራኑ ፕሬዝዳንት መስዑድ ፔዜሽኪያን የሀገራቸው የኒውክሌር ፕሮግራም ለሰላማዊ ዓላማ መሆኑን በመግለጽ ለአላስፈላጊ ጥያቄዎች አንንበረከክም፣ እንተያያለን ሲሉ ዝተዋል። በሊባኖስ የሚንቀሳቀሰው ሄዝቦላ የኢራንን መንግስት መጣል በአሜሪካ በኩል ስምምነት ላይ መደረሱንና ይህንንም ትራምፕ ማስታወቃቸውን ተከትሎ ሄዝቦላም በከፍተኛ አመራር በሆኑት ሼክ አሊ ዳሙሽ በኩል መግለጫ ሰጥቷል። አሜሪካና እስራኤል ኢራንን ኢላማ ያደረገ አብዮታዊ ወታደራዊ ማንነቷን ለማጥፋት በሚል የተቀናጁ መሆኑን ገልጾ ለዚህ ደግሞ የሚንበረከክ ኃይል በቀጠናው የለም ብለዋል። ሼክ ዳሙሽ አክለውም የሄዝቦላን አቋም ሲያስረዱ እስራኤል ታላቋ እስራኤል የምትለውን ግዛትን እስከ ግብፅና ዮርዳኖስ፣ ሶሪያና ሊባኖስ ድረስ መስፋፋትና ኔታንያሁ እንደሚሉት ታላቋን እስራኤል ለመመስረት ህልሟን ለማሳካት እንቅልፍ የሆነችባት ኢራንን ከገበታና ከጨዋታ ለማስወጣት እየሰራች ነው ሲሉ ከሰዋል። ይህ ሲሆን ቆመናና የሚያሉ ሲሆን እስራኤል የምትፈልገውን ሀገር እየወጋች ራሷን ለማስፋፋት የምትሄድበትን ሂደት በዝምታ እንመለከተውም ብለዋል። ይህ የታላቋ እስራኤል ጽንሰ ሐሳብ በቅርቡ በእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ንግግር ውስጥም ዳግም መነሳቱን የጠቀሰው ሄዝቦላ በቀጠናው ሀገራት ዘንድ ከፍተኛ ውግዘትን ያስተናገደ ነው ብሎታል። ፕሬዚደንት ዶናልድ ጄ ትራምፕ በመጀመሪያ የስልጣን ዘመናቸው አሜሪካ ከኢራን የኒውክሌር ስምምነት በማስወጣት በሀገሪቱ ላይ ጠንካራ ማዕቀብ መጣላቸው ይታወሳል። ይህም የኢራንን ኢኮኖሚ በከፍተኛ ሁኔታ የጎዳው ሲሆን አሁን ደግሞ የመንግስት ለውጥ ወይም ሪጅም ቼንጅ የሚለውን ሁለተኛውና ከባድ ጥያቄውን ይዘውባት መጥተዋል። በኢራን የተነሳው መጠነ ሰፊ ህዝባዊ ተቃውሞ በመንግስት የተወሰደው እርምጃ ሀገሪቱ ከ1979 አብዮት በኋላ ወዳልታየ ከፍተኛ አለመረጋጋት ውስጥ ከቷታል። የዋሽንግተን ወታደራዊ ዝግጅትና የትራምፕ ንግግር በቀጣይ ቀናት በመካከለኛው ምስራቅ ምን አይነት ውጤት ሊያስከትል እንደሚችል የዓለምን ትኩረት ስቧል ብሎታል የዜና ዘገባው። አሁን ላይ ሪጅም ቼንጅ ወይም ያገዛዝ ለውጥ በኢራን ውስጥ እንደሚጠበቅ ፕሬዚደንት ዶናልድ ጄ ትራምፕ የተናገሩ ሲሆን ይህንን ነው በቀጣይ የምንጠብቀው ሲሉ ቃል በቃል አስታውቀዋል። በሌላ ዜና አፍሪካዊቷ ሀገር ሩዋንዳ የሃይማኖት ተቋማት የንግድ ቦታዎች ሆነዋል በሚል በሃይማኖት ተቋማት መመስረት ጉዳይ ላይ ሕግ ያወጣች ሲሆን በሺ የሚቆጠሩ አብያተ ክርስቲያናትንም ዘግታለች። ሩዋንዳ በአዲስ ውሳኔዋ እንዳስታወቀችው ከሆነ ፓስተሮችም ሆኑ ቀሳውስት ቤተ ክርስቲያን ለመክፈት ከፈለጉ አስቀድመው በስነ መለኮት ወይም በቴዎሎጂ ትምህርት የዲግሪ ሰርተፊኬት ሊኖራቸው ይገባል። ካልተማሩ በስተቀር በፍጹም ቤተ ክርስቲያን መክፈት አይችሉም። ተቋማቱን የንግድ ቦታዎች አድርገዋቸዋል ስትል ከሳለች። የሩዋንዳ መንግስት በሀገሪቱ የሚገኙ የሃይማኖት ተቋማት ላይ የወሰደው ጠንከር ያለ እርምጃ መነጋገሪያነቱን መቀጠሉን የዘገበው መገናኛ ብዙሃን መንግስት የህዝብን ደህንነት ለማስጠበቅና የሃይማኖት ንግድን ለመቆጣጠር በሚል ባወጣው አዲስ መመሪያ መሰረት በሺዎች የሚቆጠሩ አብያተ ክርስቲያናት ማሸጉን የሩዋንዳ የዜና ወኪሎች ዘግበዋል። ይህ የሩዋንዳ እርምጃ በተለይም የቴዎሎጂ ወይም የስነ መለኮት ዲግሪ የሌላቸው ሰባኪያን መስፈርቱን የማያሟሉ የጸሎት ቤቶችን ኢላማ ያደረገ ምንም አይነት ስብከት እንዳያረጉም ውሳኔ አሳልፈዋል። እንደ ሩዋንዳ አስተዳደር ቦርድ RGB መረጃ ከሆነ በቅርብ ዓመታት ውስጥ ብቻ ከ8000 በላይ አብያተ ክርስቲያናት መታሸጋቸውን አስታውቋል። ይህ ቁጥር በሀገሪቱ ከሚገኙ የሃይማኖት ተቋማት ውስጥ እጅግ ከፍተኛውን ድርሻ ይይዛል ብሎታል። በኪጋሊ ብቻም በመጀመሪያው ዙር 700 የሚጠጉ አብያተ ክርስቲያናት እንዲታሸጉ የተደረገ ሲሆን በሀገር አቀፍ ደረጃ ባለፈው አንድ ዓመት ውስጥ ብቻ ከ4000 በላይ ተጨማሪ ተቋማት እንዲዘጉ ተደርጓል። መስፈርቱም ከነዚህ ውስጥም 80% የሚሆኑት የተዘጉት የህንፃ ደህንነትና የንጽህና መስፈርት ባለማሟላታቸው እንዲሁም ካህናቱም ሆነ ሰባኪያኑ ምንም አይነት የትምህርት ዝግጅት የሌላቸው በመሆኑና ስለሚያወሩለት መጽሐፍ ቅዱስ አያውቁም በሚል ነው። የሩዋንዳው ፕሬዝዳንት ፖል ካጋሜ በጉዳዩ ላይ ያላቸውን አቋም ግልጽና ጠንካራ መሆኑን ገልጸዋል። ካጋሜ በአንድ ወቅት በሰጡት ማብራሪያ በኪጋሊ ከተማ ውስጥ የሚታየው የቤተ ክርስቲያን ብዛት በጣም አስገራሚ ነው። ብዛቱ ሳይሆን ያስገረመኝ ይሄ ሁሉ ስነ መለኮትን በማያውቁ መጽሐፍ ቅዱስን በማያውቁ ሰዎች መመራታቸው ቤተ ክርስቲያኖቹን የንግድ ቤት እንዲሆኑ አድርጓቸዋል ብለዋል። ህዝቡን በሃይማኖት ስም እየበዘበዙ ነው። ስለዚህም ይህንን እርምጃ ለመውሰድ ተገደናል ብለዋል። በኪጋሊ ውስጥ 700 አብያተ ክርስቲያናት ተዘግተዋል ሲባል
ቁጥሩን ሰምቻለሁ ያሉት ካጋሜ ይህ ቁጥር ለኢንዱስትሪዎች ቢሆን ኖሮ አስቡት ሀገሪቱ በከፍተኛ ሁኔታ ትለወጥ ነበረ። እኚህ ሁሉ አብያተ ክርስቲያናት ለምንድን ነው የሚያስፈልጉት? የውሃ ጉድጓድ እየቆፈርን ነው ወይስ ቤተ ክርስቲያን እየቆፈርን ነው ሲሉ ተቃውሟቸውን ፕሬዝደንቱ አሰምተዋል። ፕሬዝደንቱ አክለውም ሃይማኖት ሰዎችን ለማገልገል እንጂ ምዕመናንን ለመበዝበዝ አላስፈላጊ ተአምራት እናሳያለን በሚል በመሸጥና በንግድ ውስጥ ተሰማርተዋል። ይህ እንዲሆን ደግሞ አንፈቅድም። ቤተክርስቲያንን በሚያውቁ ወንጌልን በሚያውቁና የበስነ መለኮት ትምህርት ቢያንስ በትንሹ ዲግሪ ባላቸው ሰዎች መመራት አለባት ብለዋል። የሩዋንዳ መንግስት ይህንን አወዛጋቢ ውሳኔ ለማሳለፍ ያስገደዱት ምክንያቶች በሶስት ዋና ዋና ነጥቦች የከፈላቸው ሲሆን አንደኛም የቴዎሎጂ ትምህርት ወይም የስነ መለኮት ትምህርት መሆኑን ይገልጻል። ማንኛውም የሃይማኖት መሪ ፓስተርም ሆነ ካህን ወይም ሌላው ኢማም እውቅና ካለው ተቋም የዲግሪ ማስረጃ ማቅረብ ይኖርበታል። ይህ የሆነው ያልተማሩ ሰዎች ህዝቡን በተሳሳተ መንገድ እንዳይመሩት ለመከላከል ነው። በአዲሱ ህግ መሰረት በክርስትናም ሆነ በእስልምና ስር ያሉ ማናቸውም ሃይማኖቶች በሙሉ በየተቋሞቻቸው ቢያንስ የዲግሪ ትምህርት ወስደው መምጣት አለባቸው ብለዋል። ሌላኛው ሁለተኛ ያስቀመጠው የህንጻ ደህንነትና ጤናን ነው። ብዙዎቹ የታሸጉት አብያተ ክርስቲያናት በመጋዘኖች በድንኳኖችና ለሰው ልጅ ጤናም ሆነ ለመሰባሰብ አደገኛ በሆኑ ቦታዎች ውስጥ የሚገኙ ናቸው በማለት ገልጸው የሽንት ቤት አለመኖር፣ የመውጫ በሮች ጥበት፣ የድምጽ መከላከያ ወይም ሳውንድ ፕሩፍ አለመኖር ለመዘጋታቸው ዋነኛ ምክንያት መሆኑን ገልጸዋል። ሶስተኛው የምዕመናን ብዝበዛ ነው በማለት ገልጸው አጉል ተአምር እንፈጥራለን በሚል ህዝቡን እየበዘበዙ መሆኑን ገልጸዋል። የገንዘብ ክፍያ ከፈጸማችሁ ተአምር ይደርስላችኋል፣ የውጭ ሀገር በር እናስከፍታለን የሚሉና ህዝቡን ለከፍተኛ ደህንነት አደጋ የሚዳርጉ የሰባኪያንና የነቢያት ቁጥር መጨመር መንግስት ጉዳዩን በስጋት እንዲያየው አድርጎታል ብለዋል። እንደ ቢቢሲና አልጀዚራ ያሉ የዜና ምንጮች በጉዳዩ ዙሪያ ባወጡት ዘገባ ይህ የሩዋንዳ መንግስት እርምጃ በሩዋንዳ ውስጥ የሁለትዮሽ ስሜትን ፈጥሯል። አንዳንዶች መንግስት በሃይማኖት ነጻነት ላይ ጣልቃ እየገባ ነው ሲሉ ይተቻሉ። የሃይማኖት መብት ተሟጋቾች አንድ ሰው እግዚአብሔርን ለማገልገል ዲግሪ የግድ ያስፈልገዋል የሚል ጥያቄ እያነሱ ነው። በአንጻሩ ግን በሰባኪያን የተታለሉና ንብረታቸውን ያጡ ዜጎች ደግሞ የመንግስትን እርምጃ በአዎንታዊነት ተቀብለው አወድሰውታል ብለዋል። በሩዋንዳ አሁን ላይ በሃይማኖታዊ ተቋማት አደረጃጀት ረገድ በአፍሪካ እጅግ ጥብቅ የሚባል ህግ ያላት ሀገር ሆናለች። መንግስትም ጥራትን ከብዛት ይበልጣል የሚል መርህ የጀመረው ይህ ዘመቻ ሌሎች የአፍሪካ ሀገራትም እንደ ኬንያ ያሉ ተመሳሳይ ህጎችን ለማውጣት እያሰቡ እንደሆነ ተመልክቷል። በአሁኑ ሰዓትም በሩዋንዳ ውስጥ አዲስ ቤተክርስቲያን ለመክፈት የሚፈልግ ግለሰብ የትምህርት ማስረጃ ለሩዋንዳ አስተዳደር ቦርድ ጂቢ አቅርቦ ጥብቅ ፍተሻ ማለፍን ይኖርበታል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች እነኚህ ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። ዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብለው አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች
ዘመኑ ጋር ተፈላጊ መጽሐፍ